ተወዳጅነት የፈጣሪ ስጦታ ነው። ህዝብ እንዲወዳቸው ያደርጋል። ፌቨር የሚባል ነገር አለ፣ ሞገስ የሚባል ነገር አለ። ፈጣሪ ነው የሚሰጠው። ከዚህ ዝም ብሎ ሰው ይወዳቸዋል፣ ህዝብ ይወዳቸዋል፣ ስትናገሩ ይሰማቸዋል፣ ትንሹ ነገር ያስደንቀዋል። ይሄ ደግሞ የፈጣሪ ስጦታ ነው። በፈጣሪ ስንፈራው ስንወደው በመንገዱ ስንሄድ የሚሰጠን ፌቨር ሞገስ የሚባል ተወዳጅነት ደግሞ አለ፣ በህዝብ ሁሉ እንድትወደዱ የሚያደርግ። ስለዚህ ምን እናድርግ? ለሰዎች ዋጋ እንስጥ። ሁሉን ሰው እናክብር። ሁሉን ሰው በእድሜ ልዩ ክብር የምንሰጣቸው ሰዎች አሉ። በፖዚሽን ልዩ ክብር የምንሰጣቸው ሰዎች አሉ። ግን እያንዳንዱን ሰው ጫማህን የሚጠርገውን ሊስትሮ አክብረው፣ ቆሞ ካፌ የሚያስተናግድህን ሰው አክብረው፣ መንገድ ላይ ያሉትን ሰዎች አክብሯቸው። ለሰዎች ቫልዩ እንስጥ። ያ ላይካቢሊቲን ተወዳጅነትን ይጨምራል። ሁለተኛ ፍሬንድሊ እንሁንላቸው። ስናገኛቸው እንደ ጓደኛ እናውራቸው። እስቲ ለአንድ ቀን ለትንሽ ደቂቃ እንኳን ሰላም በሚለን ሰዓት ጓደኛ ያገኛ ሰው፣ ጓደኛ የሌለው ሰው። ስለዚህ ፍሬንድሊ እንሁንላቸው። ይሄ ተወዳጅ ያደርጋል። ከዛ ደግሞ ራሳችንን አንስበክ። ሰዎች ያድንቁን፣ እኛ ራሳችንን አናድንቅ። ሰዎች ስለኛ ያወሩ፣ እኛ ስለ ራሳችን አናወራ። ራሳችንን ካልሰበክን ተወዳጅነትን እንጨምራለን። ከዛ አሁን ቅድም ያልነው ኤምፓቲ ይኑረን። ቅድም እንደጠየቀኝ እንዴት ነው ኑሮ? ህይወት እንዴት እያደረገህ ነው? ያ ነገርስ እንዴት ሆነ? ያ ችግር ተስተካከለልህ ወይ? ሰምተን ከነበረ እንዴት ሆንክ ብለን ከልባችን ሆነን እንጠይቅ። በእነሱ ቦታ ራሳችንን አድርገን እናዳምጣቸው፣ እንያቸው። ከዛ ቅድም ያነሳነውን ደግሞ እንሆን ራሳችን። በቃ ራስህን ኦተንቲክ ሰልፍህን፣ እውነተኛ ማንነትን በሰዎች ፊት አቅርብ። ስቀርብ ሰው ፊት አልደባብቅም፣ አልሸፋፍንም። ራሴ የሆንኩትን ነገር ሆኜ እኖራለሁ። ቴኪቶን ለፊት ይሄ ነኝ እኔ። ድካሜም ይሄ ነው። በዚህ ውስጥ አልፍ ያለሁ፣ ብትወደኝም ብትጠላኝም በዚህ መንገድ ውስጥ አልፍ ያለሁ ብዬ ራስን ማቅረብ ነው እሱ ደግሞ። ከዛ አስተማማኝ እንሆን፣ ልቅሶ እንድረስ። ሰው ሲታመም ሆስፒታል ቤት ሄደን እንጠይቅ። ሰዎች ሲወድቁ የምንደሰት ሳንሆን ሰዎች ሲወድቁ በተቻለ መጠን ጀጅ አለማድረግ፣ አንፍረድባቸው። የሚፈርድ ፈጣሪ ነው። ይልቁን እጃችንን እንዘርጋና ልናነሳቸው እንሞክር፣ ልንረዳቸው እንሞክር። ይህ ሁሉ ምን ያደርጋል? ተወዳጅነትን ላይካቢሊቲን የሚባለውን ይጨምራል። በፈጣሪ መንገድ እንሂድ፣ እንፍራው፣ እንውደደው፣ እናክብረው። ፌቨር ይሰጠናል፣ ተወዳጅነት ይሰጠናል። ግን ተወዳጅ ብንሆን ታዲያ ምን ይጠቅማል? ተወዳጅ ሆንኩኝ ሰዋት ምን ይጠቅማል? ተወዳጅ ስትሆኑ ሰዎች አብረዋችሁ መስራት ይፈልጋሉ። የሚቀጥሩ ከሆነ ከዲግሪያችሁ ይልቅ